ነጠር አትበል። አንዳንዱ እንዲህ ይላል፣ በቃ ትንሽ ዱንያ ሳያስበው ይሰጠዋል፣ የሆነች መኪና ይሰጠዋል፣ በአፍንጫው ማውራት ይጀምራል። ምንድነው እዚህ አካባቢ ደግሞ ዳሃ በዛ ምናምን ይላል፣ አስሉን ይረሳል። በቃ የሆኑ የሀብታሞች ሰፈር ብቻ መሄድ ይፈልጋል። ረህመት ያለው የዳሃ ሰፈር ነው። የጠፋ ዝናብ የሚመጣው የዳሃ ሰፈር ነው። በዳሃ ዱዓ ነው ማንም ያለው። ዓለም ያለችው በዳሃዎች ዱዓ ነው፣ በሚስኪኖች ዱዓ ነው። ከማ ቃለ ረሱል ዓለይሂ ሰላቱ ወሰላም አንቱም ትንሰሩነ ቢዱዓፋ ወልመሳኪን አሉ። እናንተ የምትረዱትና የምትታገዙት በሚስኪኖችና በደካሞች ነው ያሉት። የሰው ልጅ በፕሮቶኮል አይጠቃም። ፕሮቶኮሉ ትልቅ ስለሆነ ትልቅ አያደርገውም። ትንሽ አለባበስም ስለለበሰ ትንሽ አያደርገው። የሰው ልጅ ትልቅ የሚያደርገው ስነ ምግባር ብቻ ነው። ስነ ምግባር ብቻ። የፈለገ ካፒታል ያምጣ፣ ለዓለም ህዝቦች ሁሉ ገንዘብ ቢሰጥ የሰው ልጅ ቀልብ ውስጥ መግባት አይችልም። ሰጦ ሞተ ይላል አይደል እንዴ? ተቀብሎም እኮ ይላል። ሰጦ ሞተ 10,000 ስንጠብቅ 2,000 ይሰጣል። ሰጦ ሞተ ይላል እኮ። ሰጦ የሰው ቀልብ መግባት አትችልም። በስነ ምግባር ግን የሰው ቀልብ ውስጥ መግባት ትችላለህ። መጠየቅም አላህን ያለብን የስነ ምግባር ትልቁ ጉዳያችን። አደራችሁ አላህን የምንጠይቀው ስነ ምግባር በጣም ያጣናቸው ነገሮች